ሆዱን በጣም አመመው። ብዙ ፍየሎችን ስለበላው ነው ብሎ አሰበ። ሆዱ በድንጋይ የተሞላ ስለነበረ በጣም ውሃ ጠማው። ከዛም ውሃ ለመጠጣት ወደ ወንዙ ሄዶ ነበረ። ነገር ግን ሲራመድ በሆዱ ውስጥ ያሉት ድንጋዮች እርስ በርሳቸው ሆዱ ውስጥ እየተገጫጩ ነበረ። ሆዴ በጣም ሞልቷል፣ ደግሞም በጣም ከብዶኛል እያለ እያጉረመረመ ወንዝ ስር ደረሰ። ተንበርክኮም ውሃ መጠጣት ጀመረ። ድንጋዮቹን በጣም ከመክበዳቸው የተነሳ ሚዛኑን ስቶ ወደ ውሃ ውስጥ ገባ። እርዱኝ፣ ኧረ እርዱኝ እባካችሁ እርዱኝ፣ እየሰመጥኩ ነው እያለ እጆቹን ለእርዳታ ዘርግቶ መጮህ ጀመረ። ግን ማንም ሊደርስለትና ሊረዳው አልቻለም። የድንጋዩን ክብደት መሸከም አቅቶት ወደ ትልቁ ባህር ገባ። ፍየሎቹን በዛ ጊዜ ጩኸት ሰምተው ወደ ወንዙ ሮጡ። የሆነውን ሲያዩ እጅ ለእጅ ተያይዘው ሁሉም መጨፈርና መዝለል ጀመሩ። ከዚያ ጊዜ ጀምሮ እናት ፍየልና 7 ትናንሽ ልጆቿ በሰላምና በፍቅር በጫካ ውስጥ ባለች ትንሽዬ ጎጇቸው ደስተኛ ህይወትን መምራት ጀመሩ። ልጆችዬ ተረቱ እንዴት ነበረ? ተረቱን ወደዳችሁት? መቼም ከዚህ ተረት የምንማረው ነገር አለ አይደለ? የአስፈሪ ትልቁ ተኩላ አታሏቸው በሩን ባይከፍቱ ኖሮ እነዛ ትናንሽ ፍየሎች አይበሉም ነበር አይደለ? ስለዚህ እናንተም የማታውቁት ሰው ኑ ልግዛላችሁ፣ የሆነ ነገር ላርግላችሁ ቢላችሁ አምናችሁ እንዳትሄዱ። ምክንያቱም የሆነ ነገር ሊያረጋችሁ ስለሚችል። ስለዚህ የእናታችሁን ትዕዛዝ በመስማት እንዳትታለሉ። እሺ፣ ባይ ባይ ልጆች።